ድጋሚ እንደዚህ ተገናኝተን ማናውቅም። ዛሬ ድንገት እንግዲህ በፈቀደው ተገናኝተናል። እንግዲህ እኛ ወደዚህ ትግል ስንገባ አሁን ያልኩትን መድገም ፈልጋለሁኝ። ባህላችን፣ ወጋችን፣ ሃይማኖታችን ሀገራችን ሰላም እንድትሆን ወይም ደግሞ በአንድነት ምንኖርባት ሀገር እንድትፈጠር እንጂ በልዩነት ምንኖርባት ሀገር እንድትኖርም እንድንረከብ ፈልገን አይደለም እንታገለው። ምናልባት ግልጽ ያልሆነ ነገር ካለ በዚሁ አርበኛ እንዳለው የሚገልጸው ይሆናል። ለመግቢያ ያክል ነው ትንሽ የምለው። በዚህ ልክ ነው እንግዲህ ድካማችን ማወቅ ያለበት ህዝባችን እንዲያውቅልን ማለትም ጭምር ነው ለማስተላለፍ የፈለኩት። በጣም እኛ ከልብ ተደስተናል። እንደዚህ እናንተም በእኛ ላይ እምነት ጥላችሁ ወይም ደግሞ የሆነ ነገር እንሆናለን ብላችሁ ሳትሳቀቁ እኛን ልጆቻችሁን ያው አደራ በማለት እንደዚህ ሃይማኖታዊ ስርዓትን በሰላም መፈጸሙ ፈጽማችሁም እንደዚሁ በሰላም መገናኘታችሁ ደስ ብሎኛል። እንኳን ደስ አላችሁ ነው የምለው። ፈጣሪ እግዚአብሔር እንደው ይህን ሰላም ዘላቂ ያደርግልን፣ ሰላም ጊዜ እንድሰጠን እመኛለሁኝ። ወደ አርበኛ እንዳለው እወስዳቸዋለሁ። እንደምን አደራችሁ። እንኳን ለዚህ ለተከበረ በዓል በሰላም አደረሳችሁ። አዎ የሴ እንደተናገረው የኛ ከሁለቱ ኮር ተመልምለን ጊዜያዊ ፍትህ ሰጪ ኮሚቴ የተቀመጥነን። እዚህ የምታያቸው ወንድሞቻችን ደግሞ በሁለቱም ኮር ግብረ ኃይል የሚፈጠረው ችግር ፈጥኖ ደራሽ ተብሎ ታምኖባቸው የተመለመሉ ወንድሞቻችን ናቸው። ነገ በጎናችሁ ናቸው። እንኳን ደስ አላችሁ ማለት እፈልጋለሁ። እዚህ በመቀጠል መናገር የምፈልገው አይደለም ሙስሊምና ክርስቲያን በሚለው ፋኖና ፋኖ በፖለቲካ ሴራ እየተበላላ ሶስታችን እየተበላላን ለህዝባችንም ለዓላማችንም እንቅፋት ሆነን ቆይተናል። አሁን ግን አጠቃላይ በሺዎች አባቶች፣ በቀሳውስቶች፣ በትላልቅ መኳንንት አባቶች እርቅ አድርገን ለህዝባችንም ዋስትና ለኛም ለትግላችንም አንድነት ተፈጥሯል። እንኳን ደስ አላችሁ ማለት ፈልጋለሁ። አዎ እውነት ነው። አሁን እኛ ሙስሊምና ክርስቲያን ማለት የኢሳና የያዕቆብ ልጆች ነን። አባቶቻችንም ይነግሩናል። የመከራችንም ተካፋይ የደስታችንም ተካፋይ እኛም እንደዚሁ ሆነን መቆየታችን ይታወቃል። ነገር ግን የደረስንበት ጊዜና ሰዓት ሆኖ ፖለቲካ እየከፋፈለን ይህን አንድነት የማይፈልጉ ከነበርንበት ዝምድናችን ከነበርንበት አንድነታችን ሊገነጣጥሉን የተሰለፉ የፖለቲካ ሴረኞች እንዳሉ ይታወቃል። አሁንም እኔ በድጋሚ የምነግራችሁ ይህን ነፃነት ለማውጣት ነው። ብዙ መምህራን፣ ብዙ ዲግሪ፣ ብዙ ማስተሮች፣ ብዙ ቀሳውስቶች ወደ አፈሙዝ ቀስረው የገቡበት ይህን ነፃነት ለማምጣት ነው። በእርግጥ ይህን ነፃነት የማይፈልጉ ከኛ በፋኖ ስም የሚነግዱ ሰዎች እንዳሉ ይታወቃል። ነገር ግን መያዝና ማወቅ ማሳወቅ የምፈልገው ሁሉም ፋኖ ነፃነቱን የማይፈልግ አይደለም። ሌቦችን ለማጥራት ጊዜ ስለፈጀብን ብቻ ነው። ከእንግዲህ በኋላ ግን ሁለቱም ኮር አንድ ላይ ሆኗል። ማንም ሰው መንገድ እንደሄድ ማንም ሰው በየመንገዱ እየታገተ የነበረው ከእንግዲህ በኋላ ያቆማል። እንኳን ደስ አላችሁ ማለት ፈልጋለሁ። አጠቃላይ እኛ የነፃነት ታጋዮች ነን። እዛ ውጭ በየቤቱ እየታገተ መኪናው እየተያዘ ነጋዴ ወንድሞቻችን እየታገቱ እንግዲህ በኋላ ያቆማል። ጎናችንን አመሰግናለሁ። ጨርሻለሁ። ያርስተዳር አማን፣ ያርስተዳር አማን፣ ያርስተዳር አማን ይሁን። እንደዚህ አላህ አድርገው። አላህ ቆያችሁ፣ አላህ አሳድጋችሁ። አዎ ቢስሚላሂር ረህማኒር ረሂም። እንዲያው ሰላም ነው የፈለግነው። አሁን ለጀም ሰላም ይሁን። አላህ ቆያችሁ፣ ያኑራችሁ። አላሁመ ሶሊ